ይቅርታ ጠይቄ ባላችሁኝ መሰረት ይቅርታ ለመጠየቅ ነው የመጣሁት። ነገር ግን ይቅርታ ከመጠየቄ በፊት ጥፋቴን ማወቅ መቻል አለብኝ። ሰሞኑን በኢየሱስ በኩል የሰራሁት ቪዲዮ ላይ ኢየሱስ አምላክ አይደለም ስል በጣም ብዙ ሰው ይቅርታ ጠይቂ ብሎኛል። ይቅርታ ልጠይቂን ይገባል። ኦኬ፣ ይቅርታ ለመጠየቅ ነው የመጣሁት። ነገር ግን ይቅርታ ከመጠየቄ በፊት ጥፋቴ ምን እንደሆነ አልገባኝም። ምክንያቱም ራሱ ኢየሱስ እዚህ ምድር ላይ በነበረ ሰዓት አምላክ ነኝ አላለም። ራሱ ኢየሱስ ክርስቶስ እዚህ ምድር ላይ በነበረበት ሰዓት እኔ ኢየሱስ ጂሰስ ብሎ ማለት ነው አምላክ ስለሆንኩ ልታመልኩኝ ይገባል፣ አምልኮ እቀበላለሁ ያለበትን አንድ ጥቅስ ራሱ ጳውሎስ ያለለትን ጴጥሮስ ያለለትን ሰንበድ ያለለትን እኔ ያልኩለት ምናምን አይደለም። ራሱ ባንደበቱ እኔ አምላክ ነኝ ያለበትን ቦታ ቃል በቃል ከሰጣችሁ ይቅርታ መጠየቅ ብቻ አይደለም፣ ቸርች እመለሳለሁ፣ ወደ ቸርች እመለሳለሁ እና መጽሐፍ ቅዱስ ላይ ጥያቄ ማንሳት አቆማለሁ። ግን እኔ ትክክል ሆኜ አንድ ኢየሱስ ራሱ በአንደበቱ በህይወት በነበረ ሰዓት እዚህ ምድር ላይ መላለስ በነበረበት ሰዓት አምላክ ነኝ ያለበትን አንድ ልታመጡልኝ ካልቻላችሁ እናንተን ይቅርታ ትጠይቃላችሁ። እሺ፣ እናንተ እኔን ይቅርታ ትጠይቁኛላችሁ። ኢየሱስ አምላክ ነኝ ያለበትን አንድ ጥቅስ አምና አይደለም ቃል በቃል አብ አምላክ መሆኑን ተናግሯል። እኔ ራሴ ኢየሱስ ክርስቶስ አምላክ ነኝ ያለበትን ስጡኝ። እናንተን ብቻ ሳይሆን ቤተክርስቲያንን ይቅርታ ጠይቃለሁ። ይዛኔ እስከዛ ግን ውድድ أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد.